ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነበራችሁ ጓደኞቼ ደግሞ ለምትሰጡኝ አስተያየት፣ ስለምትጽፉልኝ ኮሜንት በጣም ነው የማመሰግነው። አሁንም አብሮነታችሁ አይለይ ማለት ነው። ዛሬ ይሄን ነገር ይዤላችሁ መጥቻለሁ። ብዙ ጊዜ ከዚህ በፊትም ሰርቻለሁ። ብዙ ጊዜ እዚህ ጋር እንደምታዩት ዘፍዝፌዋለሁ ማለት ነው። በእርግጥ ለተወሰነ ደቂቃ አንተክትኬዋለሁ፣ ግን ኦልሬዲ አላጠለልኩትም ማለት ነው። እንደዚሁ እንዲቆይ ስለፈለኩ ነው። ብዙዎቻችሁ ትጠይቁኛላችሁ፣ ይሄን ነገር ስንጠቀም ፀጉራችን ይነቃቀላል ትሉኛላችሁ። እኔ ከምጠቀማቸው ሁሉ በየቀኑ የማይለየኝና በቃ በየትኛውም ሰዓት ላይ በየትኛውም ጊዜ ላይ ከፀጉሬ ጋር የማይለይ ነው ማለት ነው ይሄ። ስለዚህ ለእኔ በጣም ነው የሚመቸኝ። በእርግጥ የሁላችንም ቆዳ ስለሚለያይ የሁላችንም የፀጉር አይነት ስለሚለያይ ለሁላችንም ይመቸናል ማለት አይደለም። ብዙዎቻችሁ ጥያቄ ምንድነው ይሄን ነገር ስንጠቀም ፀጉራችን እየደረቀብን ነው እየረገፈብን ነው መልእክታችሁና በጣም ብዙ ናችሁ እንደዚህ የምትሉት። በነገራችን ላይ ፀጉራችን ይህን ነገር ባትጠቀሙ እንኳን የሆነ ሰዓት ላይ መድረቁ አይቀርም። በተለይ ጫፍ ጫፉ እየተንከባከባችሁት እንኳን ምክንያቱ ምንም እንደሆነ በማታውቁት ሁኔታ ይደርቃል። እኔም የሚያጋጥመኝ ጉዳይ ነው። ስለዚህ ይህን ነገር እንዴት ነው የምንጠቀመው? ፀጉራችሁ የሚደርቅ ከሆነስ መቼስ መጠቀም አለባቸው የሚለውን ዛሬ አስረዳችኋለሁ። ምክንያቱም ኮሜንት ላይ የምትጽፉልኝ ብዙ ናቸው፣ በዩቲዩብም በቲክቶክም ማለት ነው። በእርግጥ እኔ ብዙ ጊዜ ቪዲዮ ላይ በቻልኩት መጠን አብራራለሁ ብዬ አስባለሁ። ደግሞ ላይቭ ስገባ የተሻለ አብራርቼ እናገራለሁ። ሁሌም የትኛውን ስፕሬ በየትኛው ሰዓት ፀጉራችን በምን አይነት ሁኔታ መጠቀም እንዳለብን አብራራለሁ ማለት ነው። እና ይሄን ነገር በምን ሰዓት ነው መጠቀም ያለብን? እንግዲህ ይሄን ነገርን የምጠቀመው ብዙ ጊዜ ምንድነው አንዳንዴ ፀጉሬን ረጨዋለሁኝ፣ አንዳንዴ ደግሞ ሁሌም ማለት ይቻላል፣ አንዳንዴ ብቻ ሳይሆን ሁሌም ማለት ይቻላል ታጥቤ ስጨርስ እለቀለቅበታለሁ። ታጥቤ በንጹህ ውሃ ጨርሼ መጨረሻ ላይ በዚህ ተለቅልቄ ነው በፎጣ ፀጉሬን የማደርቀው ማለት ነው። ቅርንፉድና ሮዝመሪ ነው። በፊት ቅርንፉድ ብቻ እጠቀም ነበረ። አሁን ግን ሮዝመሪም ጨምራለሁ ማለት ነው። እንደምታዩት ሮዝመሪም አለው፣ ይታያል ብዬ አስባለሁ። ይህን ነገር ደግሞ የማስቀምጠው ምን አደርጋለሁ መሰለሽ፣ በቃ የሆነ ያባከንኩት ያክል ይሰማኛል። በጣም ስጨምረው በጣም ትንሽ ነበር ከለሩም። አሁን ወደ 4 ቀን ሆኖታል ይህን ነገር ከሰራሁት። ከለሩን በጣም ነጭ የሚባል ነበረ፣ ይሄን ያክል አልነበረም። አሁን እዚሁ ስለቆየ ከለሩ እንደምታዩት በደንብ ድምቅ ብሏል ማለት ነው። ምናልባት ደምቋል ብዬ ካሰብኩኝ ውሃ በርዝበትና እጠቀመዋለሁ ማለት ነው። ይሄን ያክል በጣም ሲቀላም ለፀጉራችን ጥሩ አይደለም። ከለሩን ትንሽ ቀየር የማድረግ ጸባይ ያለው፣ ከዛ ውጭ ግን ፀጉር የማድረግ ጸባይ ያለው ጫፍ ላይ በተለይ። ግን ይሄን ነገር ስንጠቀመው ፀጉራችን እንዳይደርቅ ምን ማድረግ አለብን ካላችሁኝ፣ ብዙ ጊዜ እንደነገርኳችሁ ቆይ አንዴ ይበቃኛል። አሁን ብዙ ጊዜ ተናግሬያለሁ። ፀጉራችሁን ጫፉን አትርጩት። ፀጉራችሁ በደረቀ ሰዓት፣ ደርቋል ብላችሁ ባሰባችሁ ሰዓት፣ እየረገፈባችሁ ባለበት ሰዓት ጫፉን ይህን አትርጩት። ይሄ ነገር በብዛት የሚጠቅመን ፀጉራችንን ለማሳደግ፣ ፀጉራችን እንዳይነቃቀል እንዲጠነክር ለማድረግ፣ ስስ ፀጉር ካለን እንዲበዛ ነው በብዛት ይሄ ነገር የሚጠቅመን። እሱ ነገር ደግሞ ያለው ነገር ዋናው ነገር ቆዳችን ጋር ነው። ዋናው ቆዳችን ጋር ነው። ስለዚህ ታች ቆዳችንን እንደዚህ እየገለጥን ፀጉራችንን እየከፈልን በእንደዚህ አይነት መልኩ ብንጠቀመው በጣም አሪፍ ነው ማለት ነው። ፀጉራችሁን እንደዚህ ባትረጩት። ይህን ማድረግ ካለባችሁ ደግሞ እኔ ብዙ ጊዜ እንደሆነ ፀጉሬ በሚደርቅ ሰዓት ጫፉን አልረጨውም። ፀጉሬ በሚደርቅ ሰዓት ክሬም ነው የምቀባው። ይህን አልጠቀምም። ውሃና ክሬም ነው የምጠቀመው። ፀጉሬ በረገፈ ሰዓት፣ በሚረግፍ ሰዓት፣ በሚደርቅ ሰዓት ይህንን አልረጨውም። ይህን እታች እንደዚህ አሁን እንደማደርገው እዚህ ጋር ቆዳዬ ጋር፣ እዚህ ጋር ግንባሬ ጋር ፀጉሬ እንዳይሸሽ እነዚህ ይህን አደርግና ቆዳዬን በየጊዜው የሚበቅል አጫጭር ፀጉር አለ አይደል? እሱ በደንብ እንዲያድግ በፍጥነት ከስር ቆዳዬን እቀባዋለሁ በቻልኩት መጠን ሁልጊዜም ማለት ነው። ከዛ ውጭ ግን ስታጠብ ብቻ ነው፣ ታጥቤ በምጨርስ ሰዓት ነው የቅርንፉድ ውሃውን የምለቀለቅበት እንጂ በብዛት ጫፉን ይሄን አረጨውም ማለት ነው።
ምክንያቱም ይደርቃል። ግን ደግሞ ክሬም ከተቀባችሁ፣ ፈሳሽ ቅባት ከተቀባችሁ ፀጉራችሁን እስኪደርቅ ካልጠበቃችሁት እስከ ጫፍ ድረስ ሽምጥጥ አድርጋችሁ የምትሰሩት ከሆነ ይህን ያክል እንኳን የመርገፍና የመሰባበሩ ነገር ይቀንስላችኋል። እውነት ለማውራት ግን ደግሞ ብዙዎቻችሁ እሱን ነገር ስለማተገብሩት ይህን ነገር መጠቀም ያለባችሁ ብዙዎቻችሁ እርግጠኛ ነኝ ፀጉራችሁን ለማሳደግ የበሳሳው ፀጉራችሁ እንዲበዛ ወይ ግንባራችሁ ጋር የሸሸው ፀጉር እንዲመለስ ነው። ስለዚህ ጫፍ ላይ ፀጉራችሁን ሳይሆን እዚህ ጋር ተጠቀሙ። ይሄን በደንብ ሹት። በማንኛውም ሰዓት ይሄን ነገር መጠቀም ትችላላችሁ። ግን ይሄንን ነገር ስትጠቀሙ ቅባት አይፈልግም ማለት አይደለም። ይሄን ነገር ከረጫችሁ በኋላ ቅባት የግድ ያስፈልገዋል ፀጉራችሁ ማለት ነው። ምክንያቱም ይደርቃል፣ ከስርም ይደርቃል፣ ከዚህም ይደርቃል። ግን ደግሞ ከጫፉ ይሄኛው ፀጉራችን የተሻለ ነው። ስለዚህ ይሄን ከተቀባችሁ በኋላ የተወሰነ ሰዓት ቅባት በደንብ መቀባት አለባችሁ ማለት ነው፣ ቆዳችሁንም ቢሆን ማለት ነው። ከዛ ውጭ ግን እንደዚህ እየከፈላችሁ ውስጡን በደንብ መቀባት። ብዙዎቻችሁ ፀጉራችሁ እንዲያድግላችሁ እና የሳሳው ፀጉራችሁ እንዲበዛ ነው የምትፈልጉት። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ምናልባት ሮዝመሪ ላይመቻችሁ ይችላል፣ ቅርንፉድ ላይመቻችሁ ይችላል። እንደዚህ እንዳትቀላቅሉት። ቅርንፉዱን ለብቻ ሞክሩት መጀመሪያ ላይ፣ ከዛ ደግሞ ሮዝመሪውን ለብቻ ሞክሩት። ሁለቱም የሚስማማችሁ ከሆነ ከአንድ ላይ ሚክስ አድርጉት። ለእኔ ሁለቱም ተስማሚ ነው። ከዛ ውጭ ግን ከሁለቱ አንዱ ምናልባት ባይስማማችሁ እንኳን መለየት ትችላላችሁ። ስለዚህ የተስማማችሁን መርጣችሁ ተጠቀሙ ማለት ነው። ውሃው እንደምታዩት ይሄን ያክል ብዙ የሚጠቁር አይመስልም። እዚህኛው እቃ ላይ ስለበዛ ነው መሰል በጣም የጠቆረ ይመስላል። ያው ከስር ስላለ መሰል። እዚህ ጋር ግን ደህና ነው። ብቻ ግን አሪፍ ነው። በዚህ ከለር ብትጠቀሙት አሪፍ ነው። ከዚህ በላይ ግን ባይቀላ በጣም የተሻለ ነው። ለምን የፀጉራችሁን ከለር ይቀይረዋል። ሲቀጥል ደግሞ ምን ያደርጋል መሰላችሁ? ፀጉራችሁን በበዛበት ሰዓት እየደረቀ ይሄዳል፣ እያደረቀባችሁ ይሄዳል ማለት ነው። ስለዚህ በጣምም አታብዙ ማለት ነው ውዶች። በቃ ይሄን ያክል እንትን ካላችሁ። በነገራችን ላይ ፀጉሬ ቅባት ተቀብቻለሁ። መጀመሪያ ላይ ቅባት ተቀብታችሁ ለምሳሌ እንደዛሬ በደንብ ቅባት ተቀብታችሁ ማሳጅ አድርጋችሁት በማግስቱ የቅርንፉድ ውሃ ብትቀቡት በጣም አሪፍ ነው። ፀጉራችሁ እንዳይደርቅ ያደርገዋል ማለት ነው። ሁለቱም ሚክስ ሲሆን ጥሩ ላይመጣ ይችላል። ገብቷችኋል? ስለዚህ አንደኛውን አስቀድሙ፣ ወይ ቅርንፉዱን ወይ ቅባቱን አስቀድማችሁ ከዛ በተወሰነ ሰዓታት ልዩነት መጠቀም ትችላላችሁ ማለት ነው። አሁን እኔ ቅባት ትናንት ተቀብቻለሁ። እንደምታዩት ፀጉሬ ወዙ ድምቅ እንዳለ ነው። በነገራችን ላይ ፀጉሩ አሁን ጫፉ መቆረጥ እየፈለገ ነው። ግን እስኪ ትንሽ ልታገሰው እያስባለሁ ማለት ነው ውዶች። እና ይሄን ያክል ነው እንግዲህ። ብዙዎቻችሁ ደረቀብን የምትሉ ልጆች በደንብ ስለማትንከባከቡት ይመስለኛል ማለት ነው። ምክንያቱም እኔ ቅርንፉድ በፍጹም ተለይቶኝ አያውቅም፣ በፍጹም። ፀጉሬን ግን እንደምታዩት ነው ማለት ነው። ይሄን ይመስላል ፀጉሬ። ምንም አልሆነም እውነት ለማውራት ማለት ነው። ስለዚህ ጫፍ ከሚሰባበርባችሁ ከሚደርቅባችሁ ይሄ ጫፉን ተውት፣ ውስጡን ቆዳችሁን ተቀቡ ማለት ነው። ወይም የግንባራችሁ ፀጉር እንዲመለስ ግንባራችሁን ተቀቡ ማለት ነው። በተረፈ ይሄን ይመስላል የዛሬው ቪዲዮ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉት። ላይክ ስታረጉ ለእናንተ ምንም አይደለም፣ እኔን ግን ያበረታታኛል። ሰብስክራይብ እንደዛው አድርጉ። ቪዲዮን ከወደዳችሁት አሁንም አስተያየታችሁን ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ።